የበረሃው መናኝ መጥምቁ ዮሐንስ በሕፃንነቱ የመነነ የምድረ በዳ ሰው ነበር። የቀን ሐሩሩን የሌሊትም ቁሩንም ታግሶ በማይመቸው በረሃ ውስጥም ይኖር ነበር። የምድረ በዳው ሰው የዮሐንስ ድምፅም ታዲያ ከአይሁድ ሸንጎ እስከ ሄሮድስ ቤተ መንግሥትም ድረስም ዘልቆ ይሰማ ነበር። የመናንን ኃይል ተመልከቱ። በምድረ በዳ ለመኖርም የጨከነ ባህታዊ ድምፅም ግርማውም በከተማም ይሰማል። እርሱ በዋሻ ውስጥም እያደረ በቤተ መንግሥትም በምቾትም አልጋ የሚያድሩትን ሰዎችም ያንቀጠቅጥ ነበር። ያን ጊዜም ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያለ ሀገርም ሁሉ ወደ እርሱ ይመጡ ነበር። መናኙ ዮሐንስ ለስብከትም ወደ ከተማ ማምጣትም አላስፈልገውም። ሕዝቡ ወደ እርሱ ይመጡ ነበር። ባህታዊ ዮሐንስ ምድረ በዳውም አልለቀቀም። ሕዝቡን ለማምጣትም ወደ ሕዝቡ ገብቶ አብሮ መኖርም አላስፈልገውም። ሕዝቡ ለነፍሳቸው እረፍትን ፍለጋ ወደ ዮሐንስ ይሄዱ ነበር። ወደ ዮሐንስ ያልሄደ ማን አለ? ወታደሩ፣ ባለሥልጣኑ፣ ፈሪሳውያኑ፣ ሰዱቃውያኑ ሁሉ ከሚመጣው ቁጣ ሊሸሹ ወደ ዮሐንስ የሚመጡ ነበር። እውነተኛው መናኝ ዮሐንስ ሰዎችን ፈልጎ ወደ ዓለም የሚመጣ ሳይሆን ዓለማውያኑ ፈልጎትም ወደ እርሱ የሚሄዱለትም ነበር። አባ መቃርስን፣ አባ እንጦንስን ፈልገው ወደ አስቄጥስ በረሃ ሰዎችም እንደገሰገሱ፣ አባ ሳሙኤልን ፈልገው ወደ ዋልድባ እንደተጓዙ፣ አባ አረጋዊም ብለው ወደ ደብረ ዳሞ እንደገሰገሱ ሰዎች የዮሐንስን ፈለግም የተከተሉ የምድረ በዳ መናኞችም ዓለምን ወደ እነርሱ ይስባሉ እንጂ እነርሱ በዓለምም አይሳቡም። ዮሐንስ ምግቡ እንቦጣ የበረሃ ማር ነበር። ልብሱም የግመል ጠጉር ነው። ሰውነትን የሚኮሰኩስ ቆዳ የሚረብሽ ልብስም ለብሶ ነበር። የግመል ጠጉር እርቃንን ከሚሸፈን ውጪ ለብርድም ለሙቀትም የማይመች አይነት ልብስ ነበር። ዮሐንስም በሕይወቱ ከሚመስለው ከኤልያስ በስተቀርም እንዲህ አይነቱን ልብስም ሊለብሶ የሚወድ ሰውም አልነበረም። ጌታ ወደ ዮሐንስ የመጡትን ሰዎችም ምን ልታዩ መጣችሁ? ቀኝ ልብስ የለበሰ ሰውን ነው? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ ብሎ ነበር። እውነት ነው። ዮሐንስ አለባበሱ ለማየትም የሚጓጓለትም ሰው አልነበረም። ምን አይነት ልብስ ለብሶ ይሆን ብላችሁ ልታዩ ከመጣችሁ የሚያምር ልብስም የለበሱ ሰዎችስ ያሉትስ በነገሥታቱ ቤት ነው። ዮሐንስ ልብሱ የግመል ጠጉር ነው። የግመል ጠጉር ሰውነትን ይኮሰኩሳል፣ ለልብስነትም አይመችም። ለአገልግሎት ግን ይመቻል። ልብስህ የግመል ጠጉር፣ ምግብህ እንቦጣ፣ ቤትህ ምድረ በዳ ከሆነ ያለ ሐሳብም ታገለግላለህ። እንደ በረሃው መናኝ እንደ ምድረ በዳው ባህታዊ እንደ ቅዱስ ዮሐንስ ቤቴን፣ ምስቴን፣ ድስቴን፣ ልብሴን፣ ምግቤን ሳትል ዝም ብለህ ለጌታ መንገድ ትጠርጋለህ። የማታጥበው የማትተኩሰው የግመል ጠጉር ከለበስ ቃሉንም ከመስበክ በቀርም ምን ያሳስበሃል? ዮሐንስ የስብከቱ ኃይልም ምድርንም ያንቀጠቀጠው ስለዚህ ነው። ነገሥታቱን ለመገሰጽም ያልከበደውም ስለዚህ ነው። ምን አጣለሁ ብሎ ይፈራል? ምን እበላለሁ እንዳይል ቀድሞኑ ምግቡን ቦጣ ነው። ምን እለብሳለሁ ብሎም እንዳይሰጋ የሚለብሰው የግመል ጠጉር ነው። ሰውነቱ ምቾትም ስላለመደ ዮሐንስ እንዳያጣ የሚፈራው ምንም ነገር አልነበረም። ቤቴን እንዳይቀሙኝ ብሎ እንዳይፈራም እርሱ የምድረ በዳ መናኝ ነው። ባህታዊ ዮሐንስ ሆይ ያማረ በፍታ ቀጭን ልብስም የለበስን ያማረ የምንበላ የምንጠጣ በአማረ አልጋ የምንተኛ ሰባኪያን አንተ መንገድ የጠረክለትን ጌታ መንገድ ስንዘጋበት ስታይ ምንኛ ትታዘበን ይሆን? ሄሮድስ ከሄሮድያዳ ጋር ቢጋባ ቢወልድ ትንፍሽ የማንል ይልቁንም ሰርጉን ለማባረክ የምንሮጠው ለምን ይመስልሃል? ሄሮድስ እንኳን እናቲቱን ልጅቷንም ጨምሮ ቢያገባ ሰምተን እንዳልሰማ የምንሆነው ልብሳችን እንዳንተ የግመል ጠጉር ምግባችንም የበረሃን ቦጣ ስላልሆነ ነው። ቅዱስ ዮሐንስ ሆይ ዛሬ ለጌታ መንገድ አቅኑ፣ ተራራው ዝቅ ይበል ልትለን የሚገባ የአዲስ ኪዳን ፈሪሳውያን በዝተናልና በክርስቶስ የምናምን ሰዱቃውያን የሄሮድስ ሰርግም ደጋሾች የሄሮድያዳ ጠጅ አሳላፊዎች እልፍ አእላፍ ሆነናልና ጌታን እኛም እንድናውቀው አድርገን። ወስብሐት ለእግዚአብሔር። ቸር ይቆየን።